እያለን ሳናምን ረጅም ጊዜ እንግዲህ የቆየን ሰዎች አለን ማለት ነው። ነገር ግን ጸባቸው እውነት መሆኑን አሁን ላይ በአንዳንድ ነገሮችም በልጆችም በብዙ ነገር እየታየ ነው ያለው ማለት ነው። እንግዲህ ሳምሪና ፋኒ በሶሻል ሚዲያ ለ7 አመት ለ8 አመት የምናውቃቸው ምርጥ ጥንዶች የምንላቸው የፍቅር ተምሳሌት የምንላቸው እንደውም ታስታውሱ ከሆነ አሞራውና ወይም ደግሞ አሌክስና ዴዚ የእናቷ አለመስማማት በተፈጠረበት ሰዓት ላይ አሞራው ወይም ደግሞ አሌክስ ምን ብለው ነበር? ለኔ የፍቅር ተምሳሌቶቼ ፋኒና ሳምሪ ናቸው እና ማናችሁም ብትቃወሙ ምንም የምታመጡት ነገር የለም። እነሱም ያን ሁላ ነገር እየወረደባቸው ችለው አሳልፈዋል እያለ ነበረ ማለት ነው። እንግዲህ ነገር ግን አሁን ላይ ያ ነገር እየሆነ አይደለም። እያየነው ያለው ነገር እንግዲህ ጸብ ነው። ከጸቡን ባሻገር ደግሞ እንግዲህ ያው ጂጂክያ ባህሪ ማንም ሰው ሁሉም ኢትዮጵያዊ የሚያውቃት ሴት ናት ማለት ነው። አሁን ላይ እንግዲህ እያደረገችው ያለው ነገር ምንድነው? ከእሷ ከፋኒ ጋር ማንም ሰው ፋኒ እንግዲህ ወደ ሶሻል ሚዲያ ወደ ቲክቶኩ ተመልሷል። እንግዲህ ዩቲዩቡንም ያው ትተውት ነበር ብዙም አልነበሩም እንደ ድሮ። አሁን ግን እንደ አዲስ ፋኒም ወደ ዩቲዩብም እንዲሁም ደግሞ ወደ ቲክቶክም ጌም ወደ መጫወቱ እየተቀላቀለ ነው ያለው ማለት ነው። እንግዲህ ፋኒ ላይ እየተደረገበት ያለው ነገር እንግዲህ በጂጂክያ ፋኒ ጋር ማንም ሰው እንዳይጫወት ፋኒ ጋር ማንም ሰው ጌም እንዳይጫወት ወይም ደግሞ ፋኒ ጋር ማንም ሰው ተሱ ጋር ሰፖርትም የሚያደርጉት ሰዎች አታክት እያደረገች ነው ያለችው ማለት ነው። እንግዲህ እንደምታውቁት ፋኒና ሳምሪ በተለያዩበት ሰዓት ሳምሪ ፋኒ ቤት ፈልጎ ወይም ደግሞ ቦታ አመቻችቶ እስከሚወጣ ድረስ ለ2 ሳምንት እናቷ ጋር ሄዳ ነበር ልጆቿን ይዛ ማለት ነው። ከዛም በኋላ እንግዲህ ፋኒ ልጆቹን ይዛ እሷ እዛ መቀመጥ ስለማትችል ለልጆቹ ሲባል ፋኒ ቤቱን ለቆ እሱ በየጓደኛ ቤት እንዲሁም በዘመዶቹ ቤት ምናምን እየተንከራተተ ቆይቷል ማለት ነው። ነገር ግን አሁን ላይ ደግሞ ያው በተፈጠረው ችግር ልጆቹን እንግዲህ ሊያዝናና ይዞ በሄደበት ሲመለስ ልጆቹን ወደ ቤታቸው ሲመልስ እንግዲህ ወደ ቤታቸው ልጆቹን መመለስ እንደማይችል መግባት እንደማይችሉ ልጆቹም አድርጋ እንግዲህ ቪዲዮውን አይታችኋል ብዬ ተስፋ አደርጋለሁኝ። እንዲሁም ሀስቤዛ አንዳንድ ነገር ገዛዝቶ ልጆቹን እንግዲህ አጫውቶ ወደ ቤታቸው ሲመልስ ቤታቸው መመለስ እንደማይችሉ መግባት እንደማይችሉ ጂጂክያ እንደከለከለችው እንግዲህ እዛው ባለበት ቆሞ ለጀርመን ፖሊስ በመደወል እነሱም ደግሞ እንግዲህ ለአንድ ቀን እንደምንም ብለህ ልጆቹን ይዘህ የሆነ ቦታ ተቀመጥ፣ ነገ ግን እናስተካክልልሃለን እናመቻችልሃለን በማለት እንግዲህ ጀርመን ላይ ያው እንደምታውቁት በልጅ ቀልድ የለም። ልጅ ይዛችሁ ምንም አይነት ነገር ልትሆኑ አትችሉም ማለት ነው። ስለዚህ ያው በልጆቹም እንትን እንግዲህ ቤት ተሰጥቶታል ፋኒ ማለት ነው። ቤት ተሰጥቶት እንግዲህ ልጆቹን ይዞ አዲሱ ቤት ያው መንግስት ሁሉ ነገር የተሟላ ቤት ነው የሰጠው ማለት ነው። እንግዲህ አዲሱ ቤት ገብቷል። ነገር ግን ያው ለምግብ እንዲሁም አልባሳታቸው የልጆች መጫወቻቸው ምናምን አንሰጥም ብለው ከልክለውታል ፋኒን ማለት ነው። ሶ እንግዲህ እነኚህ የመሳሰሉ ነገሮች አሉ። ልጆቹን ሲይዝ ደግሞ አሁን ያው እንግዲህ ስራ አቁሞ ነው ያለው ማለት ነው። ሶ አሁን በዚህ ባለበት ሁኔታ ላይ ደግሞ እንግዲህ ወደ ውጭ ወጥቶ ስራ መስራት እስከማይችል ድረስ ልጆች ትምህርት ቤት ማድረስ አለ፣ ልጆች መቀበል አለ፣ ለልጆቹ ጋር አብሮ መቆየት ስላለበት እንደዛ ስለሆነ ያው ስራ መስራት ስለማይችል ያው እንግዲህ ሶሻል ሚዲያውን ማንኛውም ሰው እንደሚጠቀመው ያው በሶሻል ሚዲያ ጌም ለመጫወት እንዲሁም ዩቲዩብ ላይ ለመስራት ነው እንግዲህ ፋኒ ልጆቹን እያሳደገ ይሄን መስራት ነው የሚችለው ሌላ ስራ መስራት ስለማይችል ልጆች ይዞ ማለት ነው። ነገር ግን አሁን ደግሞ ያንን ነገር እንዳይሰራ ሰው እንዳይከተለው ሰው እንዳያጫውተው ሰው ሰፖርት እንዳያደርገው እንግዲህ በጂጂ አታክት እየተደረገ ነው ያለው ማለት ነው። እንግዲህ እንደሰማችሁት ዛሬ ጠዋት ከሱ ጋር ሰፖርት አጫውቱት ተብለው ስማቸው የተጠቀሰ ሰዎች ከሱ ጋር አብረው ጌም እንዲጫወቱ እየተጠቀሱ ስሞችን ወይም ደግሞ እሱ ጋር እሱ ቤት ጆይን ብለው ሲገቡ እንግዲህ በፌክ አካውንት ቁጭ ብላ ማን ይገባል፣ ማን ሰፖርት ያደርገዋል፣ ማን
ታብና ሼር ማን ያደርጋል ማን ቤቱ ይገባል የሚለውን ነገር እንግዲህ እያጠናች ሰዎችን አታክት ማድረግ ጀምራለች፣ መሳደብ ጀምራለች። እንግዲህ ትናንትና ቤታዮ ፋኒ ፋኒ እያሏት የሆነ ኢትዮ ሪከርድ ላይቭ ላይ ነበረች እና ከዛ አስመጥተዋት ወደ ፋኒ ቤት ፋኒ ፋኒ ብለው እንድትመጣ አድርገው ነበር ኮመንታተሮች እና እሷም ምንም አይነት ሰፖርት አላደረገችም። ግን ፋኒ ቤት ጆይን ስትል ስለታየች ብቻ እንግዲህ ዛሬ በጂጂ ህክያ ስትሰደብ አርፍዳለች ማለት ነው። እስካሁኗም ደቂቃ ድረስ እየተሰደበች ነው ያለችው ማለት ነው። እና እንግዲህ ሁላችንም ፋኒን የምናውቀው ምንም ነገር ባለመናገር ያሁላ ውርጅብኝ ያሁላ ነገር ብዙ ነገር ሲባል እንግዲህ የፋኒን ታሪክ እና የሳምሪን ታሪክ የማያውቅ የለም። ከመጀመሪያው ጀምሮ እስከ አሁኗ ደቂቃ ድረስ ፋኒ ብዙ ነገር አታክት ተደርጓል በሷ እናት። ነገር ግን ያው ሳምሪም ያን ነገር ባለመረዳቷ በጣም እውነት ለመናገር እኔ አይዶን ነው ምን አስባ እንደው ምን እንትን ብላ እንደው ባናቅም፣ ነገር ግን ሳምሪ እንደ ፋኒ የሚችላት ወይም እንደ ፋኒ የእሷን እናት አመል ችሎ አብሯት የሚቀጥል ሰው አለ ብዬ አላስብም። ለምን ብትሉ ማንም ሰው መሰደብን አይፈልግም። ማንም ሰው መንቋሸሽን አይፈልግም። ማንም ሰው በዛ ልክ ከሱም አልፋ ተርፋ እናቱን፣ ዘመዶቹን፣ እህቱን፣ ወንድሙን ሙሉ ቤተሰቡን ዘር ማንዘሩን ነው አታክት ስታደርግ የኖረችው እቺ ሴት እንግዲህ ማለት ነው። ስለዚህ ሳምሪ ምን አስባ ምን ማለት ምን አይነት ህሊና እንዳላት ባላቅም ያን ሁላ መስዋዕትነት የከፈለላትን ባሏን በዚህ ደረጃ ከእናቷ ጋር ሆና አሁን ደግሞ እሷ ቁጭ ብላ በእናቷ እንዲሰደብ ማድረግ፣ እናቷ ስትሳደብ እሷ ቁጭ ብላ የማዳመጥ ወይም ደግሞ ያው የማበረታታት ነው። በእኔ አፍ አንቺ ስደቢልኝ አይነት ነገር ነው እያካሄዱ ያሉት እና መሀላችሁ ላይ ልጆች አሉ፣ ልጆች ተወልደዋል። ስለዚህ እነዚህ ልጆች ደግሞ ይህንን አታክት ይህን ስድብ ይህን መንቋሸሽ ይህን እንትን እያዩ ማደጋቸው ሳምሪ እንግዲህ አንቺ እናት ያላሳደገችኝም እናት ያላሳደግሽኝም ወልደሽ ጥለሽኛል፣ ወልደሽ ጥለሽኝ ማንም ነው ያሳደገኝ እያልሽ እንግዲህ በሶሻል ሚዲያ ደጋግመሽ እናትሽን ስትወቅሺ እንዳላሳደገችሽ አባትሽ እንዳሳደገች እንዲሁም አክስቶችሽ እንዳሳደጉሽ አያቶችሽ ጋር እንዳደግሽ ምናምን እየተናገርሽ ነበር ማለት ነው። ነገር ግን አሁንም አንቺ ደግሞ ልጆችሽ ላይ ያንን ነገር እየደገምሽ ነው ያለሽው። ሶ መጣላት ያለ ነው፣ መፋታት ያለ ነው። የሰው ልጅ ካልተስማማ አብሮ መቀጠል ካልቻለ መለያየት መልካም ነገር ነው። ተለያይታችሁ ግን በፍቅር በሰላም ልጆቻችሁን ሰፖርት መደረግ ያለባችሁን ሰፖርት እያደረጋችሁ ልጆቻችሁን በሰላም ማሳደግ ትችላላችሁ። ምክንያቱም እንደ ተማረ ሰው ማሰብ አለባችሁ እንጂ ልጆች ወልዳችሁ አብረሽ ኖረሽ አብረሽን ኩላ አመት ኖረሽ አብረሽ ሁለት ልጆች አፍርተሽ አሁን ላይ ግን እንደዚህ አይነት ስለ አብረሽው ስለኖርሽው ሰው መጥፎ፣ አብረሽው ስለኖርሽው ሰው ብዙ ነገሮች፣ አብረሽው ስለኖርሽው ሰው ማዋረድ፣ የልጆችሽን አባት ማዋረድ፣ የልጆችሽን አባት የማይሆን ስም ሲሰጠው በእናትሽ እየሰማሽ ከእናትሽ ጋር አብረሽ የምታደርጊው ነገር ጥሩ አይደለም። ስለዚህ እንደ ተማረ ሰው ማሰብ ይጠበቅብሻል። የልጆችሽ አባት ነው። ጥፋቶች ሊጠፉ ይችላል፣ ጠፍተውም ሊሆን ይችላል፣ ወደፊትም ሊጠፉ ይችሉ ይሆናል። ነገር ግን ያሉትን ነገሮች በሰላማዊ ፈታችሁ እንደ ተማረ ሰው አስባችሁ ለልጆች ሲባል ልጆቹ ምንም አይነት አታክት እንዳይደረጉ ፋኒን ሰደባችሁ ማለት ፊሮና አዳምን ሰደባችሁ ማለት ነው። ስለዚህ ያንን ነገር መታሰብ አለበት። ስለዚህ ለልጆችሽ ስትይ አንቺ ነገሮችን አብርደሽ ልጆችሽን ማሳደግ ከቻልሽ ኦፍኮርስ ማሳደግ፣ ካልቻልሽ ደግሞ አባታቸው ማሳደግ ይችላል፣ አቅምም አለው በጥሩ ስነ ምግባርም ስለሚያድጉ። ምክንያቱም አንቺ ቁጭ ብለሽ አታሳድጊያቸውም። ልጆቹ የሚውሉት እንግዲህ ከጂጂ ጋር ነው። ጂጂ ደግሞ እንግዲህ ዓለም የሚያውቃት ባለጌና ጥሩ ያልሆነች ጥሩ አመለካከት የሌላት እናት ስለሆነች ይቺ ሴት ደግሞ ልጆች የማሳደግ እንትንም የላትም። በህግም ስትሄዱ ደግሞ እንግዲህ እሷ የአእምሮ ችግር እንዳለባት አስመዝግባለች። ስለዚህ በህግም ብትሄጂ ደግሞ ጂጂ ጋር ልጆቹ እንዳድጉ አይፈቀድም ማለት ነው። ስለዚህ ሳምሪ
ከቻልሽ ልጆችሽን ማሳደግ ከቻልሽ ፋኒ ቢያሳድጋቸው የተሻለ ነው።